ሰላም ጤና ይስጥልኝ። እንደምን አላችሁ? በመላው ዓለም ያላችሁ የቻናል ቤተሰቦች እንዴት ናቸው? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ በዚህ ቪዲዮ ደግሞ ተገናኝተናል። አብራችሁኝ ለቆያችሁ እጅግ አድርጌ አመሰግናለሁ። አዲስ ለሆናችሁ ደግሞ ሰብስክራይብ አድርጉ። እንግዲህ ላይክ ያደረጋችሁ ቪዲዮውን ተከታተሉት። እንግዲህ ከርዕሱ ላይ እንደተመለከታችሁት ኑሩልን የሚል ነው። እንግዲህ ኑሩልን ስል ለማን አንኖርም አለ እንዳትሉኝ። እንግዲህ በተለይ እዚህ ደግሞ እንትናችሁን ፒክቸራችሁን የለጠፍኳችሁ ሰዎች ማን አንኖርም አለ እንዳትሉኝ። እንግዲህ ወንድማዊ አስተያየት ለመስጠት ነው የመጣሁት። ወንድማዊ ሀሳቤን የኔን ሀሳብ ሼር ለማድረግ እና አስተያየት ለመስጠት ነው የመጣሁት። እንግዲህ እንደምታውቁት በቅርብ ጊዜ መምህራችን መምህር ዘላለም ወንድሙ ከዚህ ዓለም አርፈዋል። በጣም እጅግ የምንወዳቸው ብዙ ተብሏል። ሊቃውንቶቹ ብዙ ብለውላቸዋል ስለሳቸው። እንግዲህ ታሪካቸው እንደምታውቁትም ወይም እንደሰማችሁት እጅግ በጣም ለሰው ድሃን የሚሰበሰቡ ችግረኛን የሚረዱ ብዙ ነገር የሚያደርጉ ነበሩ። ሁሉ በእግዚአብሔር ፍቃድ ሆነና ከዚህ ዓለም አርፈዋል። እኔ በእውነት በጣም ነው ያዘንኩት። ለምን አልኩኝ፣ ለምን እኛስ ይህን ወንጌል የምንጠማስ ወንጌል የምንራበስ? በእውነት እሳቸውን ስሰማ እጅግ በጣም ጊዜ ጀምሮ እሳቸውን በጣም ነበር የምሰማው እና እንግዲህ ምንም ማድረግ አይቻልም፣ የእግዚአብሔር ፍቃድ ነው እና ምንም ማድረግ አይቻልም። ነፍሳቸው በገነት ያኖር ማለት አይደለም። በረከታቸው ይድረሰኝ ነው ማለት የሚችለው። በረከታቸው ይድረሰኝ እላለሁ። እንግዲህ እንደነዚህ ያሉ ደጋግ ልቦች አሉ። እንግዲህ የወጡና ታዋቂ የሆኑት ብዙ ሰዎች ውስጥ ለውስጥ የሚሰሩ ራሳቸውን ደብቆ የሚሰሩ ራሳቸውን ደብቆ ለድሃ የሚረዱ በጣም ብዙ ሰዎች እንዳሉ ሁሉ እንደዚህ ደግሞ ወጥተው ደግሞ በሰው ዘንድ ታውቀው ደግሞ ልጆችን፣ ድሃ ቤተሰቦችን፣ ችግረኞችን፣ ምስኪኖችን ከጎዳና ላይ የሚሰበስቡ የሚረዱ በጣም ብዙ ሰዎች አሉ። እንግዲህ ከነዚህም ውስጥ እንግዲህ ጥቂቶቹ ያው የምታውቁትን ነው የማወራው። ዶክተር ቢኒያም አለ፣ መቄዶንያው አለ፣ ኮሜዲያን እሸቱ አለ። እንደገና ደግሞ እንደምታውቁት ያው ማስተር አብነት አለ፣ ባላደራው አለ፣ አሁን ደግሞ የመጣው አዶናይ አለ። እንግዲህ ሁሉም እግዚአብሔር እዚህ ቦታ ሲያስቀምጣቸው ሁሉንም በምክንያት ነው የሚያስቀምጠው። ከሁሉም ለይቶ ከሁሉም አንጥሮ አውጥቶ እነሱን ከፊት ለፊት ሲያመጣቸው እግዚአብሔር በምክንያት ነው፣ ያለ ምክንያት መቼም አያደርግም እና እነሱም እውቅናቸውን ወይም ያላቸውን ጸጋ ያላቸውን እንትን ተመክተው እንትን የሚሉ በሰው ህይወት የሚጫወቱ አይደሉም። ያው ብዙ በሶሻል ሚዲያ የምንሰማቸው ብዙ ነገሮች አሉ። እንደሚታወቀው ሰዎችን እንረዳለን ብለው ገንዘብ የሚበሉ አሉ። እንደውም ከተረዳው ሰው ደግሞ እንደዚህ ለምሳሌ ባላደራው ከዚህ በፊት እንደዚህ አንድ ክስ ላይ እንደውም እንዳለ አውቃለሁ። ሰውየውን ያጭበረበረ የኔ ነኝ ብሎ እንደገና ገንዘባቸውን ይወስዳል። እንደዚህ አይነት ክፉ ጨካኝ ልቦችን ያላቸው ሰዎች አሉ። እነዚህ ደግሞ እግዚአብሔር መርጧቸው፣ መቼም እግዚአብሔር ሁሉንም ይመርጣል፣ ግን የሚያወጣው ደግሞ የራሱ የሚያደርገው ሰው ደግሞ አለ እና እነዚህ ሰዎች መርጧቸው ከፊት ለፊት አድርጓቸው እነሱ መሳሪያነት ብዙዎችን በሺዎች የሚቆጠሩ ሰዎችን እንዲረዱ እያደረጉ ነው። እንግዲህ አሁን እንግዲህ መቄዶንያ አሁንም እንደውም አሁን ቀጥሏል። በላይፍ እንትን ላይ የገቢ ማሰባሰቢያ እያደረገ ነው። እንግዲህ ለምንድን ነው እነዚህን ሰዎች ልታነሳቸው የፈለግከው ስትል ካላችሁኝ፣ ምክንያቴ እንደነዚህ ያሉ ሰዎች ብዙ ጊዜ ራሳቸውን አይመለከቱም። እንግዲህ በታሪክም በምናውቀው በሃይማኖታችንም የምናውቀው ቅዱሳኖች አሉ፣ ጻድቃኖች አሉ። ቅዱስ ብለን የምንጠራቸው ጻድቅ ብለን የምንጠራቸው አባቶች እንዲያማልዱን በእኔ በኦርቶዶክስ እምነት ማለት ነው
ስንል መጀመሪያ ራሳቸውን አትርፈው ነው፣ ራሳቸውን አድነው ነው። ከዓለም ራሳቸውን ይለያሉ፣ ራሳቸውን ያገለላሉ፣ ያርቃሉ። ከዛ በኋላ ምን ይሆናሉ? ወደ ጽድቅና ወደ ንጽህና ሲሄዱ፣ ልቦናቸው ንጹህ ሲሆን፣ ከእግዚአብሔር ጋር ፍጹም ሲገናኙ፣ ገጽ በገጽ እግዚአብሔርን ማውራት ሲጀምሩ ወዴት ይሄዳል? ነፍሳቸው ዳነች ማለት። ከዛ በኋላ ወዴት ይሄዳሉ? ወደኛ ይሄዳሉ። ወደ ዓለም፣ ለዓለም ማልቀስን ያመጣሉ ማለት ነው። ለዓለም ይጮሃሉ፣ ለዓለም ያለቅሳሉ ማለት ነው። ስለዚህ መጀመሪያ ግን የሚያድኑት ራሳቸው ነው እና ከዛ በኋላ ነው እንግዲህ ወደ ሌላው የሚሸጋገሩት ማለት ነው። አሁን ለዚህም ነው እኛም ቅዱስ ብለን የምንጠራቸው እና እነሱም ወደ ፍጹምነት ደረጃ ደርሰው ማለት ነው። አሁን በዚህ መንገድ ላይ አሁን ይህን ምሳሌ ያመጣሁት እንግዲህ ወንድሞቻችን፣ አሁን ለምሳሌ ወንድማችን ዶክተር ቢኒያም እንደዚሁ ህመም እንዳለበት ብዙ እንትን እንደሚል ብዙ ሰፈር እንደሚያደርግ ብዙ እንደሚያመው ይታወቃል። ያው በአደባባይ የተነገረ ስለሆነ ነው። ወንድማችን ማስተር አብነትም አሁን በጣም እንግዲህ አላቅም በወቅቱ መዳን የሚችልበትን መንገድ ሊኖር ይችል ይሆናል። ግን ያው ብዙ ጊዜ እንደነዚህ ያሉ ሰዎች ሰውን ብቻ ነው የሚመለከቱት። የሰውን መዳን ነው፣ የሰውን ማትረፍ ነው፣ ሰውን ማትረፍ ነው የሚፈልጉት። ራሳቸውን እየጎደሉ ራሳቸውን እንትን እያሉ ራሳቸውን ሳይመለከቱ ለራሳቸው ሳይሆኑ ሰውን ለማዳን ነው። ኦፍኮርስ መቼም እግዚአብሔር ይሄ አሁን መረዳት ያለብን አሁን እነዚህ አሁን የምላቸው አሁን ያነሷቸው ሰዎች ኦልሬዲ ዶክተር ቢኒያም እንትና አብነት ማስተር አብነት ከዚህ በፊት እንግዲህ እግሩ ላይ ትንሽ ነበረች እንግዲህ እንደተነገረው እንግዲህ ያው እሱም ችላ ብሏት ይድናል፣ ነገ ይድናሉ ምናምን ብሎ ይሆናል ለዚህ የደረሰው ማለት ነው። ለዚህ የደረሰው እንግዲህ ጤነኛ ሆኖ በወቅቱ ታክሞት ቢሆን ኖሮ፣ ጤናውን ጠብቆ ቢሆን ኖሮ ስንት ሰው ያድን ነበር ከዚህ በኋላ ማለት ነው። ስንት ሰው አሁን በዚህ በህግ እንግዲህ ማንም እንደ እናትና እንደ አባት የሚሆን የለም። በተለይ እንደ እናት የሚሆን የለም። እናንተ ደግሞ እናት ናችሁ። ለችግረኞች፣ ለድሃዎች፣ ለመስኪኖች እናትም አባትም ናችሁ። ምንም ሰው ፊት ቆማችሁ ሰዎችን አስተባብራችሁ ሰዎች ከተለያዩ ሰዎችም ሰርታችሁም በራሳችሁም ስራም ሰርታችሁ የምታገኙትን ገቢ ለድሆችን መስጠት ራሱ አንድ እናት የምታደርገው ነው፣ አባት የሚያደርገው ነው። እና እናንተ ስትጎሉ ደግሞ ስትታመሙ የሁሉም ህመም ነው። በሺዎች የሚቆጠሩ ከታች ከእናንተ ስር አሉ። በሺዎች የሚቆጠሩ ከእናንተ ስር አሉ። ስለዚህ እናንተ ራሳችሁን ሉካፍተር ማዳመጥ መቻል አለባችሁ። ህመማችሁ ማየት፣ ህመማችሁ ማዳመጥ መቻል አለባችሁ። እና ለዚህም ነው አሁን ማስተር አብነት በዚህ አጋጣሚ አሁን በቃ እንግዲህ አሁን ከሆስፒታል ይወጣ ምንም ከረንት የሆነ እንትን የለኝም ኢንፎርሜሽን የለኝም። እና ይሁንና ግን እግዚአብሔር ያው ሁሉንም ምሕረቱን ይሰጣቸዋል፣ ምሕረቱን ይልክላቸዋል። ሌላው ደግሞ ኮሜዲያን እሸቱ ነው። ኮሜዲያን እሸቱ በጣም ይሮጣል፣ እጅግ በጣም ይሮጣል። እኔ ምን ሰዓት እንደሚተኛ አላውቅም በእውነት። ብዙ ቪዲዮ ነው የሚጭነው፣ ብዙ ነገር ነው የሚሰራው፣ በየአቅጣጫው ነው የሚሰራው። ለቤተክርስቲያን ይሮጣል፣ ለምንትን ይሮጣል፣ ለዛም ይሮጣል፣ ለዚህም ይሮጣል። እንግዲህ ይሄ ለአንድ ነፍስ ምንም እንትን አይደለም፣ ለቤተሰቡ ምናምን አይደለም። ኦብቪየስሊ የታወቀ ነው። ለቤተሰቡ ምናምን ይሄን ያህል የሚያስጨንቀው ነገር አይደለም። ይሄን ያህል ግን ከስሩ መርዳት፣ ከስሩ መቅረብ የሚፈልግ ማምጣት የሚፈልግ ድሃን መርዳት የሚፈልግ ስለሆነ ነው ይህን ያህል የሚሮጠው። እና እኔ አንድ ቪዲዮ ለመስራት ራሱ ምን ያህል ጊዜ እንደፈጀብኝ ምን ለማድረግ እንዳለብኝ እኔ ነኝ የማውቀው። ስለዚህ ራሳችሁን ብትመለከቱ እረፍት ያስፈልጋል። ከወደቅን በኋላ አይደለም ሊሰማን የሚገባው።
የእውነቴን ነው። ከወደቅን በኋላ ብዙ ሰው ከወደቀ በኋላ ነው እንዲህ ማድረግ ነበር አይሰራም። እሱ አይሰራም። መጀመሪያ እግዚአብሔር በሰጣቸው እናንተን እግዚአብሔር ሲያመጣቸው ከእግዚአብሔር ለምክንያት ነው። እንድትቆዩለትስ ቢፈልግስ፣ እንድትኖሩለት ቢፈልግ፣ ረዥም ጊዜ እንድትሰሩለት ቢፈልግስ፣ እናንተ ደግሞ በህመማችሁን ወይም እንደዚህ አሁን እንደ ዶክተር ቢኒያም በቃ ዋጥ አርጎት ህመሙን እንትናም እንደዚህ እንደ ማስተር አብነትም ዋጥ አርጎት ሰውን ነፍስን መሰብሰብ ሲሆን እናንተስ አንዳንድ ጊዜ እኛም እኮ ሰልፊሽ እንሆናለን፣ ራስ ወደን ለእኛም ስለሆነ ማለት ነው። በተለይ መምህራኖቻችን ለእኛ ስለመትረፍ ስላለባቸው እንትና ያመጣውበት ትልቁ ነጥብ መምህር ዘላለምን ያመጣውበት ትልቁ ነጥብ ይሄ ነው። በቃ እሳቸው እንግዲህ የከተማው መናኝ እስከሚባሉ ድረስ ነው የተነገርናቸው። በታሪካቸው ስንሰማ የከተማው መናኝ እስከሚባሉ ድረስ ነው። ስለዚህ እሳቸው ራሳቸውን እየጎሰሙ ራሳቸውን እንትን እያሉ የጽድቅን ስራ እየሰሩ የእግዚአብሔርንም ቃል እያሰሙ እንደገና ደግሞ ድሃን እየሰበሰቡ አረጋውያኖችን ችግረኞችን እየረዱ እንደገና ደግሞ እግዚአብሔር የሚወደውን ነገር ያደርጋሉ። በጾም ይሁን በጸሎት በተለያዩ መንገዶች ማለት ህመማቸውን ግን ዋጥ አድርገው ነው። አሁን እሳቸው ያው እግዚአብሔር ሰዓቱ ከሆነ ጊዜው ከሆነ ምንም የፈለግከውን ብትሆን ከመሄድ ወደኋላ አትልም። ግን አንዳንዴ ደግሞ መትረፍ ማለት በሕክምና መዳን ምናምን። በነገራችን ላይ ቅዱስ ጳውሎስ እንግዲህ በቤተክርስቲያን እንደሚነገረው ውጋት አለበት ነበረበት ይባላል እና መዳን ይፈልግ ነበር። በእውነቱ መዳን ይፈልግ ነበር። ግን ምንድነው እግዚአብሔርን ጠየቀው ይላሉ። እንግዲህ በቤተክርስቲያን ትምህርት ላይ እግዚአብሔርን ለምንድን ነው ማለት እንግዲህ የቅዱስ ጳውሎስ እንግዲህ የጨርቁ እራፊ እንኳን አይገኝም። እንትን ሙሉ ለብሶ በጣም ትንሽ ነበር የምትቀረው የጨርቁን እራፊ። ጸጋው ከሰውነቱ አልፎ ጨርቁ ላይ ያርፍ ነበር እና ጨርቁን እየወሰዱ እንትን ይሉ ነበር፣ ይፈውሱ ነበር፣ ሰዎች ይፈወሱ ነበር። ይህን ያህል የደረሰ ጸጋ ያለው ቅዱስ ጳውሎስ መዳንን ይፈልግ ነበር እና ከውጋቱ እንዲድን ይፈልግ ነበር፣ እግዚአብሔርን ይጠይቀው ነበር። ስለዚህ እኛስ ደግሞ እናንተስ ለምንድን ነው መዳንን የማትፈልጉ? ለምንድን ነው መጠየቅ የማትፈልጉት? መቼም አሁን ወደ ላይ እንትን ያልኩ እንዳይመስል ከይቅርታ ጋር ነው ይሄን የምጠይቀው። በጣም ስለምናስብላችሁ፣ በጣም ስለምንወዳችሁ፣ በጣም ስለምናከብራችሁ፣ ትልቅ ስራ ስለምትሰሩ፣ ድሃዎችን ስለምትመለከቱ፣ የእግዚአብሔርን ስራ ስለምታዩ፣ የእግዚአብሔርን መንገድ ስለምትከተሉ፣ እግዚአብሔር የሚወደውን ነገር ስለምታደርጉ ነው እኔ ይህን ቪዲዮ ልሰራ የፈለኩበት እና እንትን ያዘጋጀሁት። ጥያቄ ለምን እናንተ ስለምንተናትሉም ራሳችሁን ሉካፍተር ለምን አታደርጉም? ጥሩ ነው። አሁን ለምሳሌ ባላደራው አዶናይ ደስ ይላሉ። አሁን ሁኔታቸው እንትን የሚል ነው። ጥሩ መቼም የውስጣቸውን እግዚአብሔር ነው የሚያውቀው። ፊዚካሊ ደስ ሲታዩ ጥሩ ነው የሚያደርጉ፣ ጥሩ ነው እንትን የሚንቀሳቀሱት። መልበስ አይደለም ልብስ ምንም እንትን የለውም። ለእኔ ትርጉም አይሰጠኝም ልብስ። መዘነጥ መልበስ ሳይሆን ግን ራሳቸው እንደሚጠብቁ ያስታውቃሉ። እንደዚህ ብንጠብቅ ሌሎች እናንተን የሚከተሉ፣ እናንተን የሚወዱ፣ እናንተን የሚፈልጉ የእናንተ ፈለግ መከተል የሚፈልጉ ብዙ ሰዎች ሊኖሩ ይችላሉ። ብዙ ድምፃቸውን አጥፍተው ደግሞ መልካም ነገር የሚሰሩ ሰዎች አሉ። በጣም ብዙ መልካም ነገር የሚሰሩ ሰዎች አሉ እና ራሳችሁን ብትመለከቱ እግዚአብሔር በሰጠው ጸጋ ሌሎች ዶክተሮችም ሐኪሞችም ጋር መሄድ እነሱንም የሰጣቸው እግዚአብሔር ነው። ይህንንም የሰጠ እግዚአብሔር ነው። ስለዚህ ወደ ሕክምና ብትሄዱ ኑሩልን ያልኩበት ምክንያት ኑሩልን፣ ለሌሎቹ ኑሩላቸው። አንድ ብቻችሁን ነፍሳችሁን አይደለም የምታድኑት።
እናንተ ረዥም ጊዜ በቆያችሁ ቁጥር አሁን ማስተር አብነትን ብናይ ማስተር አብነት ተጎድቶ ነው አይደል? ሆስፒታል የገባበትን ጊዜ በደንብ እስቲ አስቡት። ማን ነው እንደሱ ችግሮችን አይቶ ቀስሞ ችግረኛውን አይቶ ሄዶ የሚደርሰው ማን ነው? ሊደርሱ ይችላሉ፣ ሊኖሩ ይችላሉ። ግን እስቲ እንደሱስ አንድ እኮ ምንድን ነው እናት አባት ያለው ሰውና እናት አባት የሌለው ልጅ ራሳችሁን አስቡ። እንግዲህ እናንተ ወላጆች ናችሁ፣ ለሌሎች አሁን ከስሮቻችሁ ላሉ ለምትረዷቸው ሰዎች ወላጆች ናችሁ፣ እናት አባት ናችሁ እናንተ። ስለዚህ የእናንተ መውደቅ፣ የእናንተ መታመም፣ የእናንተ እንደዚህ አለመንቀሳቀስ፣ አለመሮጥ ትልቅ ጉዳት አለው። አንደኛ ሰው እናንተ አምኖባችኋል። በቃ ሰው እናንተ አምኖባችኋል፣ እናንተ ላይ ሀሳብ ጥሏል። ማንኛውም ገንዘብ ቢሰጥ ሀብታምም ሆነ ምንም ሆነ ገንዘብ ቢሰጥ ሀብቱን ቢሰጥ እናንተን አምኖባችኋል። ምክንያቱም የምታደርጉትን የምትሰሩትን በአካል በደንብ አይቷል። አሁን ለምሳሌ መምህር ዘላለም ወንድሙ የሰሩትን ስራ ያስቀጥላሉ። እግዚአብሔር ነው የሚያውቀው፣ በደንብ ያስቀጥላሉ ብዬ ተስፋ ማድረጋለሁ። አንድም እግዚአብሔር ያውቃል፣ ሌላው ደግሞ እንግዲህ እንደ ሰውኛ ደግሞ አስባለሁ፣ ያስጨንቀኛል፣ ወይ እንደ ሰውኛ ደግሞ እንትላለሁ። ምክንያቱም እሳቸው የሚያዩት መንገድና እሳቸው የሚያዩበት መንገድና ሌላው የሚያዩበት መንገድ የተለየ ነው። ሰዎች እሳቸውን የሚያዩዋቸውና እነዛን ሌሎች መጪዎቹን ደግሞ የሚያዩባቸው እነሱን አክሴፕት ለማድረግ ራሱ ከባድ ነገር ነው። ሌሎቻችሁም እንደዚህ ነው። አሁን ማስተር አብነትን ለምሳሌ እንደዚህ እንትን ሲል ቁጭ ሲል ወይንም ሆስፒታል ሲገባ እሱን ሰዎች የሚያዩበትንና ሌሎች የሚያመጡ እኔ ማስተር አብነት እንደዚህ ተከታይ ነኝ፣ እንደዚህ ነኝ፣ ማስተር አብነት እንደዚህ ነው፣ እሱን እስከሚያምን ድረስ እስከሚያምኑት ያኛውን ሰውዬ እስከሚያምኑት ድረስ ጊዜ ይፈጃል። ስለዚህ አሁን የምለው መዳን በሚቻልበት ሰዓት እንድትድኑልን ሐኪም ቤት ሄዱልን፣ እኛ እንትን እንፈልጋለን ለማለት ነው። እንደዚህ ዙሪያ ጥምጥም የሄድኩበት ራሳችሁን እዩ ተመልከቱ ለማለት ነው። እንግዲህ ሁላችሁም አሁንም በዚህ በመቄዶንያ አሁን ደግሜ የምናገረው መቄዶንያ አሁንም የገቢ ማሰባሰቢያ እያደረገ ነው። ለመቄዶንያ ሁላችሁም ሩጫችሁን እንግዲህ እንደተለመደው አድርጉና መጦሪያችንን እርዱ እንላለን። በተረፈ እግዚአብሔር ለሁሉም ጤና ይስጥልን፣ ለታመሙት ጤና ይስጥልን፣ ለሁሉም እግዚአብሔር ይጠብቅልን። እንግዲህ ይህንን ቪዲዮ ለሁላችሁም ሼር አድርጉት፣ ሰብስክራይብ አድርጉልኝ። ቻናሌን ሰብስክራይብ አድርጉ ያላደረጋችሁ። እንግዲህ በዚህ ጋር ሶስተኛው ዓለም ጦርነት ይባላል ይጀምራል ይባላል፣ በዚህ ጋር የዓለም ፍጻሜ ነው ይባላል። እንግዲህ እስካለን ድረስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እስካለን ድረስ እንኖራለን። ካለፍንም አለፍን ነው፣ ሁሉ በእግዚአብሔር ነው እና እግዚአብሔር የፈቀዳትን ጊዜ ነው የምንኖረው እና እጅግ አድርጌ ወዳችኋለሁ። ሰላም።